ኢትዮጵያ ውስጥ በርካታ ስራ ቢኖርም ሰራተኛ ግን የለም። ጠቅላይ ሚኒስቴሩ ናቸው በቀደም በነበረው ፓርላማ የተናገሩት። ደገሙት አትሉ? እንደውም 2-3 ስራ መስራት መልመድ አለባችሁ፣ ዘንድሮ እንደ ድሮ አይደለም የሚል ጨምረዋል። ያው ከዚህ በፊት ስለተለያየ ሀገር ነው የምናወራው እያልን በተደጋጋሚ ተነጋግረናል። አሁን ግን በእርግጠኝነት በሀገር አይደለም የተለያየ ነው፣ በአህጉር ማለት እቺ 2-3 ስራ ምናምን ስሩባት ያሉባት ሀገር አፍሪካ ውስጥ እንደማትገኝ አረጋግጠናል። ያው እርሶም እንደምትገነዘቡት እያሉ እኮ የተገነዘብነው ራሱ ጠፋብን። ለነገሩ እውነቶትን ነው። እንደውም እንደ ሐሳብ ለምን አንድ ዶክተር ባሬል ላይ የተሸከመ አያክምም? 2 ስራ ማለት እኮ ነው። እንግዲህ በቀደም ምክር ቤቱ የስራ ዘመን ማጠናቀቂያውን የመጨረሻ ስብሰባ አድርጓል። እኛም የስብሰባው አጤሬራ ይኖረናል። በነገራችን ላይ አብዛኞቹን የምክር ቤት አባላት ስራ ሲሰሩ የከረሙት ዶክተር ደሳለኝ ጫኔ ነበሩ። ሌሎቹ በትጋት ሲያከናውኑ የነበረው ምንድነው? አበልና ጥቅማ ጥቅማቸውን በአግባቡ መውሰድ። እንዴ ሰውየው የኛን እንጉርጉሮ ኮስተር ብለው ሲያቀርቡ ሌሎቹ በመስማት ራሱ ጠቅላይ ሚኒስትሩን ላለማስከፋት ሲጎሻሸሙ ሲሳሳቁ ምናምን ነበር የከረሙት እንዳየነው ማለት ነው። እንደውም የሚያስታውሰን ምንድነው? ድሮ ከኋላ የሚቀመጡ ክፍል ውስጥ ማለት ነው ተማሪ ሆነን ከኋላ የሚቀመጡ ባክ ቤንቸርስ የሚባሉ ተማሪዎች ነበሩ። እነሱን ያስታውሳችሁ። ብቻ ዶክተር ደሳለኝ የምክር ቤት አባላቱን ስራ ደርበው ጠቅላይ ሚኒስትሩ 2-3 ስራ ስሩ ያሉትን የፈጸሙ ብቸኛው ሰው ነበሩ። ቢያንስ በፓርላማው የመጨረሻ ቀን ከጭብጨባ ወጥተው የሆነ ነገር ያሰሙናል ብለን ተመኝተን ነበረ። ጭራሽ የጭብጨባ ሌጋሲያቸውን አስቀጥለው በኮንዳክተር ነበር እኮ ከዳር እስከ ዳር ያስጨበጨቡት። አጨብጫቢ ሰውዬ ግን ሳያስቡት ፓርላማውን ተሳድበው ነው የወጡት። አጨብጫቢዎች ነበራችሁ ለማለት ቢሆንስ ማን ያውቃል? እኔማ በዚህ ሰዓት ካሙዙ ቢኖር ኖሮ የሆነች የጊታር ድምጽ ነገር ይጨምርባትና ያው ሳክስፎኑ ስላለ ሁሌ ማለት ነው ምክር ቤቱ ቢያንስ በ5 ዓመት ቆይታው አንድ ህብረ ዝማሬ ይለቅልን ነበር ብዬ አስቤ ነበር። በነገራችን ስር የሙዚቃው ርዕስ የእግዚአብሔር ጣት ቢሆን የሚል ምክር አለኝ። እንዴ ሰምታችሁ የለ እንዴ? አንዱ የፓርላማ አባል እኮ የኮሪደር ልማቱ የእግዚአብሔር ጣት የታየበት ነው አሉ። እንኳን የሥራ ዘመናችሁ ተጠናቀቀ እንጂ በዚህ አካሄዳችሁ እግዚአብሔር የብልጽግና አባል ነው ትሉ ነው። የምድሩንም የሰማዩንም ልትዘጉብን። ሌላው በፓርላማው የተነሳው ጉዳይ እንግዲህ ሌብነት ሲሆን ጠቅላይ ሚኒስትሩ አሁንም በድጋሚ በመዋቅሩ ውስጥ ምንም አይነት ሌብነት የለም፣ መዋቅሩ አይሰርቅም ብለዋል። ጠምዬ እያወሩ ያሉት ግን መዋቅሩ ስለሚባል ሰውዬ ነው እንዴ? ወትሮስ መዋቅር ምን ህይወት አለው? እንዴት ብሎ ይሰርቃል? መዋቅሩ እኮ አይደለም የሚሰርቀው፣ አዋቃሪው ነው። መቼም በየመስሪያ ቤቱ በር ላይ ራዕይና ጎል የሚለው ስር ራዕያችን በቅንጅት መዝረፍ ነው ቢሉ አይችሉም። በነገራችን ላይ የሰው መስረቅ እና ለመስረቅ በግልጽ እኮ አይታይም ያሉት ነገር እውነቶትን ነው። መቼ ነው የማይታየው? አይናችንን ከጨፈንን። አይናችንን ከገለጥን ግን አንድ ባለስልጣን 5000 ደሞዝ እየበላ የ100,000 ብር ኑሮ የሚኖር ከሆነ 100,000 ሲቀነስ 5000 እናደርግና እኩል ይሆናል ስንት ነው? 95,000። ይሄ ሰውዬ 95,000 እየዘረፈ ነው የሚኖረው ማለት ነው። this much simple እንጂ በተጨባጭ ማስረጃ አቅርቡና እኛ እርምጃ እንወስዳለን ማለት እኛ ህዝብም ፖሊስም ሆነን እንችለዋለን። ድሮ ፖሊስ በህብረተሰቡ ትብብር ወንጀለኛ ያዘ የሚባለውን ገልብጠን ህዝቡ በፖሊስ ትብብር ወንጀለኛ ሊይዝ ነው። እንግዲህ ፓርላማው ያላነሳቸው ጉዳዮች የሉም፣ ያው በጠቅላይ ሚኒስትሩ ፈቃድ ማለት ነው። ሌሎቹማ ምንም ችግር የለም፣ ኧረ ተመችቶናል፣ የራሳቸው ምቾት እያሰቡ መሰለኝ ምንም ጥያቄ የለንም፣ ፈንድሻ ምናምን በትነን ለያይ የሚሉበት ደረጃ ነበሩ። ብቻ እንደቀረበው ማብራሪያ ከሆነ ኢትዮጵያ የቀስተ ደመና ፍራሽ ላይ ነው ያለችው። የኛ ማለቃቀስ ደግሞ ከሰማይ ላይ ቀስተ ደመና ገፋችሁ አልብሱኝ አይነት ነገር መሆኑ ነው። እናማ የኛዋም ኢትዮጵያ ይሄ ድል ይድረሳት ስንል እንጸልያለን። ከምስራቅ አፍሪካ ሀገራት ኢትዮጵያ በገንዘብ የመግዛት አቅም አንደኛ ሆነች። IMFን ጠቅሶ የተዘገበ ዘገባ ነው። በነገራችን ላይ አሁን ምን እያሰብኩ ነው? ኢኮኖሚክስ እንደ ስነ ምግባር ከአንደኛ ክፍል ጀምሮ መማር አለብን። ብንማር ኖሮ እንደዚህ አይነት መሰረታዊ ስህተት በጋዜጠኛ ይፈጸም ነበር።
ኢትዮጵያ የመጀመሪያ የሚለውን ቃል መጠቀም ከሚወዱ ሀገራት የመጀመሪያዋ ናት እንዳለው ሆኖ በእውቀቱ እንጂ አሁን ይሄንን ዜና ብሎ የሚዘግብ ይኖር ነበረ። በነገራችን ስር ይሄንን ዜና ያብራሩልኝ ብዬ የጠየኳቸው ኢኮኖሚ ባለሙያ ዜናውን ከተመለከቱ በኋላ ምን ይጠበስ ነው ያሉት። መንግስት ያንተንም ነው ምን ይጠበስ ያሉት። ማለቴ ነገርየው እኮ እንዲህ ነው አሉ። ለምሳሌ ኢትዮጵያ ቀይ ቀለም የሚወዱ ህዝቦች አሉባት የመጀመሪያው ሀገር ናት ብትባል ለህዝቡ ምን ፋይዳ አለው? ምን ጥቅም? ይልቅስ ቀይ ቀለምን ከደም ማፍሰስ ጋር አያይዘው ምናምን በተለየ አይን ያዩናል እንጂ ነገርየው እንደዚህ አካባቢ ነው። ኢትዮጵያ የገንዘብ አቅሟ ሀገር ውስጥ ማለት ነው ገዛ አልገዛ እንዴ ቢሆንልንማ ጎረቤት ሀገራት ሄዶ እጣንም ሰንደልም ቢገዛ ነበር። ለማንኛውም የገንዘብ የመግዛት አቅም እዚህ ግባ ተብሎ የሚነገርና ለከበሮ ድለቃ የሚበቃ ጉዳይ እንዳልሆነ እውነተኞቹ ኢኮኖሚስቶች ዜናው ራሱ ግራ እንዳጋባቸው ገልጸዋል። ይሁን እንዲሁ እንቀበላቸው ቢባል እንኳን ኢትዮጵያ ካላት የህዝብ ቁጥር የተነሳ ዝቅተኛ የህዝብ ቁጥር ካላቸው ሀገራት ጋር አወዳድሮ አንደኛ ናት ማለት ያስተዛዘባል። ይልቅስ እነሱ እንደሚበልጧት የዘርፉ ባለሙያዎች ይከራከራሉ። እኔማ ይሄ እኮ እዚህ ግባ የሚባል ዕውቀት አይጠይቅም ምናምን ሲሉ አፈርኩ። ለዚህ እኮ ነው ከአንደኛ ክፍል ጀምሮ ልታስተምሩን ይገባል ያልኩት። ለነገሩ ብንማር መንግስት ማንን ይሸውዳል? የመንግስት ስራ ተስተጓጎለ ማለትም አይደል እንዴ? ቁጥር ሲጠራና የመጀመሪያንን ሲል እኮ ደፈር ብሎ ነው። ምንም አይደነቃቀፉም ሁሉ። አሁን በቀደም ከግብጽ ቀድመን 33 ሚሊዮን ቶን ስንዴ አመረትን የሚል ዜና ተመለከትኩ። አላልኳችሁ? አሁንም ቀድመን እዚህ ቀድመን ከሚለው ቃል ጋርማ በፍቅር ነው የወደቅነው። ብቻ ይሁን ጨለምተኛ መሆን አንፈልግም። አምርታለች፣ ተቀብለናል። ማምረቷ ላይ ጥያቄ የለንም። አምርታለች፣ እሺ አምጡ እንብላው። አሃ ከጎተራ እስከ ጠረጴዛ ስንት ዘመን ነው የሚፈጅባት? መንግስትዬ መወያየት ያለብን ጠረጴዛ ላይ ነው አላልክም? ይሄው ጠረጴዛ ላይ ዳቦ ሆኖ ይምጣና እንወያይበት። ቆይ እሺ እኛ ሰፈር ያሉት ዳቦ ቤቶች መሰረታዊ ዳቦ 15 ብር ከበሸጥ ተሻግረው ረፈድ ሲል ዳቦ የለም የሚሉት ሀገር ውስጥ በተመረተ ስንዴ አንጋግርም ብለው ነው። ሳስበው ግን ይሄን ያህል ቶን ስንዴ ኦቨር ፕሮዳክሽን ተብሎ መያዝ አለበት። እናማ ዜናው ኢትዮጵያን የስንዴ ናዳ ያሰጋታል ተብሎ መስተካከል አለበት። ታዲያ እንደ ራሽያና ዩክሬን መቼ የባህር አሶችን ለመመገብ ታሰበ? በነገራችን ስር ዓለም አቀፍ ድርጅቶች ኢትዮጵያ የረሃብ ስጋቶችን ለማወቅ የሚረዳ መረጃ ስጭን ስንላት አሻፈረኝ ብላለች እያሉ ነው። ደግ አረገች። ስንዴትን እንዳላት አልሰሙም እንዴ? ይህን ዜና እንግዲህ ጋዜጠኞች ከመቀባበላቸው በፊት የኢኮኖሚ ባለሙያዎችም ሲነጋገሩበት ነበረ። የኢኮኖሚ ባለሙያ ምጣኔ ሀብት ባለሙያ ተብለው የሚታወቁት አቶ ዘመዴነህ ጭምር ኢትዮጵያ ከፍተኛ ኢኮኖሚ እድገት እያስመዘገበች ነው የሚል ነገር ተናግረዋል። በዚህም እንግዲህ በትዊተራቸው ስር በሌሎች የአፍሪካ ሀገራት እያሰደቡን ይገኛሉ። እንዴ ሌላውን ትተንስ ለጂዲፒ የሚያወሩ እንኳን ከሆነ እኮ የህዝብ ቁጥሩን ከግምት ውስጥ ማስገባት ነበረባቸው። እንዲህ እኮ ነው 10 ልጅ ኖሮት 10,000 ብር የሚያገኝ ሰውና 4 ልጅ ኖሮት 7,000 የሚያገኝን ሰው እኩል አወዳድረን 10,000 ብር የሚያገኘው ሰው እኔ እበልጣለሁ ብሎ ከበሮ ሲደልቅ እንደማለት ነው። ጌታ የአንዳንድ ባለሙያዎች ግን የስራ ዘርፍ አማካሪ ሳይሆን አደናጋሪ ነው መሆን ያለበት። ብቻ ዝም ብላችሁ ለፋችሁ እንጂ ህዝቡ ኢኮኖሚውን የሚለካው በኢኮኖሜትሪክሱ ሳይሆን በኪሱ ነው ለማለት ነው። የትግራይ ትምህርት ቢሮ የራሴን 12ኛ ክፍል ፈተና ፈትናለሁ አለ። እንዴት ነው ነገሩ? በፕላስተር ነው እንዴት ተያይዘን የነበረው? ማለቴ መጀመሪያ ሲኖዶሱ ተላጠ፣ አሁን ደግሞ ትምህርት ቢሮ። ምን ቀረን ታዲያ? በነገራችን ላይ የትምህርት ቢሮ ኃላፊው ትምህርት ሚኒስቴር ፈተናውን በወቅቱ ስላላከልን ነው ይሄን የምናደርገው ብለዋል። እንዴት ነው ነገሩ? እነሱ ይጎትታሉ፣ እናንተ ትገፋላችሁ። ፑሊንግ ኤንድ ፑሺንግ ፋይናሊ ምን ይሆናል? መገንጠል። ትምህርት ሚኒስቴር እንግዲህ በዚህ ጉዳይ ላይ ማብራሪያ ማቅረብ አለበት። ምክንያቱም በምንም ተአምር ተማሪዎች የጦርነት ሜዳ ሊሆኑ አይችሉም። እናም የገመድ ጉተታውን ከትምህርት ቤቶችና ከወጣቶቹ ላይ ብታነሱ ባይ ነኝ። እንግዲህ በትግራይ አመዱ እየተገለጠለት ያለው የተዳፈነው ጦርነት በሽለላና በፉከራ እየተሟሟቀ መሆኑን እንዲሁም ወጣቶች ያለ ፈቃዳቸው እየታፈሱና በግዳጅ ወደ ጦርነት እየተላኩ እንደሆነ ከተለያዩ የዜና ምንጮች ሰምተናል። እንደውም አንዱ የትግራይ ተወላጅ ምን ብሎ ጽፎ አየው፣
መከላከያ ሆይ ከያስከኝ ወድጄ የገባውበት ጦርነት አይደለም፣ ይሄን ካሁኑ ወርቀው። ኧረ እንደው ግን ይሄ ጦር አውረድ አይበቃንም? ማለቴ ጦሩን ተሸክመነው ቀረን እኮ ያን ጊዜ እንዳወረድ ነው ማለት ነው። ይሄ ሁሉ ወጣት አልቆበት እኮ መዶልዶም ነበረበት። ጭራሽ እየሳላችሁ እንደገና ድጋሚ መገዳደል። አሁን በቀደም ሂውማን ራይትስ ዋች በግዳጅ ከ15 ዓመት በታች ያሉ ታዳጊዎች ወደ ጦርነት እየተላኩ ነው የሚል ሪፖርት አቀረበ። ምን ይሄ ብቻ፣ በትግራይ እድሜና ጤና የፈቀደለት ማንኛውም ሰው ትግራይ የህልውና ስጋት ስለተጋረጠባት ይሄንን ሊመክት ይገባል። አለዚያ ይሄንን ከዚህ ያፈገፈገ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዳጁን ይፈጽማል የሚል ህጎችም ረቀዋል። እኔ ያልገባኝ ግን የ15 ዓመት ታዳጊ ታዲያ የትኛውን እድሜ ነው የሚያሟላው? ነው ወይስ እድሜ ፈቀደለት ማለት የተወለደ ሁሉ ማለት ነው? እንግዲህ በትግራይ ያለው አስተዳደር ከጦርነቱ ጋር በተያያዘ ለጠላት መረጃ ያቀበለ ከጠላት ጋር የተመካከረን ሁሉ እስከ ሞት በሚደርስ ቅጣት እቀጣለሁ ብሏል። ይሄ እንኳን በቀጥታ አቶ ጌታቸውን ለማለት ይመስለኛል። ደብዳቤ በአንቀጽ በሉት። ብቻ በዚህ አንቀጽ ስር ህወሓት ሰሞኑን አንድ የህክምና ባለሙያ አስራለች፣ ከጠላት ጋር በመመካከር በሚለው ማለት ነው። መቼም አመል አይለቅም። ድሮ ራሱ የሆነ ሰውን ማሰር ሲፈልጉ ለዛ ሰው የሚሆን ህግ ሁሉ ያወጡ ነበር። ለምሳሌ ሊያስሩት ያሰቡት ሰው ቅንድቡ የገጠመ ከሆነ ቅንድባቸው የገጠመ ሰዎች ከአሸባሪዎች ጋር የመግጠም እድላቸው ከፍተኛ ነው። ስለዚህ ቅንድባቸው የገጠሙ ሰዎች በሙሉ መታሰር አለባቸው የሚል ህግ ያወጣል። ከዛ የሚፈልጋቸውን ሰዎች ካስቀረ በኋላ የማይፈልጋቸውን ሰዎች ቅንድባቸውን ላሽቶ ይፈታቸዋል። ቅንድብ ስለሌላቸው አንቀጹ አይጠቅሳቸውማ። እናማ የትግራዩን ነገር ልንመክርበት አይገባም ወይ? በሲኖዶስ የተጀመረስ በምን ሊጠናቀቅ ይችላል የሚል ጥያቄ ለመጠየቅ ነው። የምር በሆኑ ዜናዎች ፈገግ እንድትሉ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ ዜና በፈገግታ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲካፈል ቤተሰቦቻችን እንደ ምድር አሸዋ እንዲበዙ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ።